ሰላም ሰላም ውድና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እንግዲህ በቪዲዮ ከመጣን በጣም ሰንብተናል፣ ቆይተናል። ዛሬ ደግሞ ምን ይዤላችሁ መጥቻለሁ? በእውነት ሳላሳያችሁ ይህን ቅባት እየጨረስኩት ነው ማለት ነው። ተጠቀሙት፣ በጣም አሪፍ ነው። ኦንላይን ላይ ግን 20 ምናምን ብር 25 ብር እና የሆነ ሱቅ ብትሄዱ 9 ብር ከ99 ምናምን የተገዛ ማለት። ስለዚህ 10 ብር በሉት። ይህን ቅባት ተጠቀሙት። ሌላኛው ደግሞ ይሄንኛው እንግዲህ ብዙ ጊዜ እየተወራለት ያለው ይሄ ቅባት ተጠቀሙት ማለት ነው። ቫቲካ በጣም ብዙ ሰው እያወራለት ነው። እውነትም ጨርሻዋለሁ ማለት ይቻላል። እና ይኸውላችሁ እዚህ ላይ ደርሷል። እና ቤተሰብ ተጠቀሙት። እውነት ለመናገር ይሄ ጸጉሬ ካውያ የተተኮሰ ነው የሚመስለው እንጂ ሌላ ነገር አይደለም። እኔ ተቀብቻለሁ ኦልሬዲ ማለት ነው። ስለዚህ የዚህ ጸጉር ቅባቱን ጥቅሙ ሳልነግራችሁ እንዴት ተብሎ ብዬ ነው ማለት ነው የተቀባሁት። እኔ አሁን ዛሬ ይሄን ብቻ ነው። ምክንያቱም ግዴታ ሁሉንም አንዴ መቀባት አይጠበቅባችሁ። ምክንያቱም የጸጉሩን ጥቅም ማወቅ የምችሉት አንዱን ስትጠቀሙ ነው ማለት ነው። ስለዚህ እኔ ደግሞ ይሄንን አንዴ ጠቀምና ሳምንት ደግሞ ይሄንን ነው የምጠቀመው፣ ሳምንት ደግሞ ይሄንን እጠቀማለሁ ማለት ነው። ይሄን እንኳን አሳይቻችኋለሁ። ይሄን የጉሎ ቅባት ማለት ነው። እና ይሄ ደግሞ ጸጉራችሁን እንትን ይሄ አርፋና ቢስማር አለ እሱ ከሱ የተሰራ ነው ይሄ ማለት ነው። እሱን በፈላ ውሃ ላይ በሳህን ላይ ታርጉና ዘይቱን ያላችሁትን ቅባት ደባልቃችሁ እሱን ልክ ንጥር እንዳይልባችሁ ውሃው ላይ ማድረግ። እንትኑ ላይ እሳቱ ላይ ከሆነ ግን የተነጠረ ቅቤ ነው የሚለው። እኔ ባለፈው ሌላ ስለተጠቀምኩ ነውና እንደዛ እንዳታረጉ፣ ውሃ ላይ አርጉት። በጣም ነው የሚጠቅመው። ጸጉራችን በጣም ነው የሚያለሰልሰው ራሱ ማለት ነው። እና እንደዛ ፍልቼን ይሄን ሙሉ ነበረ ኦልሬዲ እታች አድርሻለሁ። እና ተጠቀሙ ይሄን ቅባት። ይሄን ላስተዋወቃችሁ ነው። ይሄንንስ ብዙ ሰው አስተዋውቋል። የምትቀቡት እርጥቡን ከሻወር እንደወጣችሁ ነው። ትናንትና የታጠብኩት ተልባ ተቀብቼ እና እርጥቡን የተቀባሁት ማለት ነው። እና እንደዚህ ይሆንላችኋል። የኔ ጸጉር ብዛት የላትም፣ በገርማችኋል። ብዛት ምንም ነገር የላትም። እና ተልባ ተቀብቼ ነበር ማለት ነው። የሆነ ትሪትመንት እንኳን ላርግለት ብዬ ማለት ነው። እና ተልባ እንዴት ነው የምታረጉት? 2 ማንኪያ ታረጉና ታፈሉታላችሁ። አፍልታችሁ ውሃው እስኪቀዘቅዝ ድረስ ታጠሉታላችሁ ማለት ነው። አንዳንድ ሰዎች በጨርቅ ሲያጠሉ ታወላችሁ ተልባው። ነገር ግን እንደዛ ማድረግ አይጠበቅባችሁም። ትንሽ ቀዝቀዝ እንዳለ ውሃው ከላይ ይዘላል፣ ፍሬው ደግሞ ከስር ይሆናል። ስለዚህ እናንተ ማድረግ ያለባችሁ ቀዝቀዝ እንዳለ ውሃውን በሌላ ሳህን ማድረግ ትችላላችሁ። ፍሬውን መድፋት ትችላላችሁ። አንዳንዶቹ ለገላቸው ይጠቀሙታል፣ ከቡና ጋር ደባልቀው ፈይተው ማለት ነው። እኔ ግን ደፍቼዋለሁ። አስቤው ነበር ግን ተውኩትኝ ማለት ነው። እና ተጠቀሙ። ይህ ቅባት በጣም አሪፍ ነው። ግን ይሄም ደግሞ ልክ እንደዚህኛው ከታጠባችሁ በኋላ ነው የምትቀቡት። ምክንያቱም አንዳንድ ሰዎች ሊታጠቡ ሲሉ ይሄን ሊቀቡት ይችላል። ይሄ ወፍራም ነው፣ በጣም ወፍራም ነው፣ በጣም ወፍራም ነው። እና ተታጠባችሁ ወደ ትንሽ ነው የምትቀቡት። የቅባቱን እንትን ላሳያችሁ። እኔ ዛሬ አልጠባሁትም። ይኸው ውፍረቱን አያችሁት? በጣም ወፍራም ነው። ይሄ የሚቀባው ከታጠባችሁ ወደዛ እንጂ ልትታጠቡ ስትሉ አይደለም። ሽታውን ደግሞ ወድጄዋለሁ። እኔ አንዳንድ ቅባት በቃ በጣም የሚከረፋ ቅባት አለ። አሁን እነ ሽንኩርትና ምናምን ብትሉ በጣም ይከረፋሉ። እና አለኝ እኔ ሽንኩርትን እና ግን ይሄን ተጠቀሙት ማለት ነው። ምክንያቱም ጸጉር ራሱ በቃ እንደተተኮሰ አድርጎ ነው የሚያስቀምጥላችሁና የዚህን ቅባት ጥቅሙን ሳልነግራችሁ ልጨርሰው ነው። ነገር ግን ገዛለሁ፣ ሌላ ስገዛ ራሱ እነግራችኋለሁ ብዬ አስባለሁ። ግን ዛሬ አስቤላችሁ ነው የመጣሁት። ይሄ የተቀባሁት ይሄንኛውን ቅባት ነው።
ትላንት ነው የታጠብኩት። እንግዲህ ትላንት የታጠበ ጸጉር በዚህ መልኩ ልስልስ ብሎ ስታዩት እንዴ በጣም ትገረማላችሁ ማለት ነው። እገረማለሁ እኔስ የሚለው ዘፈን ጋር ስጀላችኋለሁ። እንደዚህ በዚህ መልኩ ያበደ ነው። እንግዲህ ትናንት አጥቤ የኔ ጸጉር ብን ስላለ በእውነቱ የጸጉሬን ለውጥ ማየት አይቻልም። ምክንያቱም ብዛት ሲኖረው ለውጥና እድገቱን ማየት ይችላል። የኔ ግን ብዛት ስለሌለው እድገቱንም ለውጡም ማየት እየተቻለ ነው። ግን ትንሽ እንዲያድግልኝ ብዛት እፈልጋለሁ። ብዛት ደግሞ የእርፋ ውሃ አፈልታችሁ በጣም አሪፍ ነው። እርፋ ማለት ቢስማሩ ማለት ነው። ቢስማሩ በጣም አሪፍ ነው ብለዋል። እሱን እንግዲህ ለመጠቀም እየሞከርኩ ነው። ውሃውን አፍልቼ እየተጠቀምኩ ነው። እሱን መርጨት ማለት ነው። ከታጠባችሁ ወደዛ እሱንም ማለት ነው። እና እንደዛ ተጠቀሙ ማለት ነው። ቤተሰብ እንግዲህ እኔ አልቀባም፣ ተቀብቼ ነው የመጣሁት። እሺ። እና የተቀባሁት እንዳልኳችሁ ይህንን ቅባት ነው። ይህንን ቅባት ኦንላይን ላይ የሚሸጡት 25 ብር ነው አይደለ? እናንተ ደግሞ 10 ብር ማግዛት ትችላላችሁ። ምክንያቱም አብዛኛው አንዳንዶቹ ለማትረፍ ብለው፣ በነገራችን ላይ እኔ ነጋዴ ሊሆን ነው ይህን ቅባት አይቼ እንዴ 25 ብር እኔ 15 ብር እሸጥላችኋለሁ። ብዙ ማትረፍ አልፈልግም። ከአንድ ቅባት ላይ 5 ብር ባትረፍ ከሁለት 10 አስቡት። እስኪ ቆነደርኳችኋለን እንዴ? አንዳንድ ሰዎች ሲያተርፋ ይነ የላቸውም ልበል እንዴ? የእውነት አሰብ ራሱ አያደርጉም። እና እንደዚህ አድርጉ። እውነት ለመናገር እኔ ጸጉሬ ይህንኛው ቅባትን ስቀባው በጣም ነው የሚያለሰልስልኝ ማለት ነው። እስኪ አሁን እዚህ ጋር ጸጉሩ የእዝጋ አሁን ከፍቸር ማለት ነገር አብዝቷል አይደለ? ስለዚህ ይሄን በቀባው ማታ ማታ ግዴታ 2 ተሰርቶ መተኛት አለበት። ቢደክማችሁ ራሱ 2 ሰርታችሁት አሳድሩት ማለት ነው። ምክንያቱም ይሄ እኛ ጸጉር ልጅ ተለቆ የሚያድር አይደለም። ቆዳ ሆኖ ነው የምታገኙትና ተንጨባሩ ነገ ደግሞ ሜዶ ስታስገቡበት ይነቃቀልባችኋል ማለት ነው። ስለዚህ እንደዚህ አድርጋችሁት ማለት መቀባት ይኖርብናል። ከዛ ደግሞ 2 ሰርታችሁ ነገ ደግሞ ንፋስ እንዲወስድ መክፈት ትችላላችሁ። ግን አብዛኛው ጊዜ አንዳንዴ ረስተነው ልንተኛ በተኛንበት ሰንስራ በተኛንበት እንኳን ብንሰራው መልካም ነው ማለት ነው። ቤተሰብ ይህን ቅባት ተጠቀሙት። እንግዲህ የኔ የጸጉሬ እንትኑን እድገቱን መለየት አልችልም ብያቸዋለሁ። ግን ከበፊት ምሳሌ በፊት እንደዚህ ቢሆን ከዋኮቱ ይሄ ቢያድግ መለየት አልችልም እውነት ለመናገር። እና የበፊት ጸጉሬና የአሁኑ ጸጉሬ ምንም ስለማያገናኘው እንዳደገልኝ እኔ ይለየኛል፣ ግን ለሰዎች አይለያቸው። ምክንያቱም ትንሽ ከመሆኑ አንጻር ብዛቱ ማለት ነው። እና ብዛት ጸጉር ስመኝ የኔ ጸጉር ደግሞ የሚመኘው አለ። እግዚአብሔርን እኮ መመስገን አቃተን እውነት ለመናገር። እና ምክንያቱም ሴቶች ለጸጉራቸው በጣም ነው የምትጨነቁት ይላሉ ወንዶች። እንዴ እናንተ ለይ ስለምትሉ እንግዲህ እኛም ደግሞ ለመታየት ብለን ጸጉራችንን በዚህ መልኩ ልናሱብና እንዲያድግልን ብለን የምንጠራቸው ነገሮች አሉ። ስለዚህ እናንተ ደግሞ ሴት ላይ በቃ እንደ ቅቤ ተለቅልቃ ማለት የለባቸው። ምክንያቱም የሚያስፈልጋትን ነገር መግዛት ነው ያለባቸው ወንዶች። የሴት ልጅ ጸጉሯ ውበቷ እንደመሆኑ የወንድ ልጅ ደግሞ ውበቱ ምንድን ነው? ግርማ ሞገሱ ይመስለኛል። ግርማ ሞገሱ የእናንተ ነገር ግርማ ሞገስ ነው እንዴ? አይደን ነው። ለማንኛውም በዚህ መልኩ የዛሬውን ቅባት ይሄን ይዤላችሁ መጥቻለሁ። ቤተሰብ ተጠቀሙት፣ ተወዱታላችሁ። ወፍራም ነው እንዳልኳችሁ፣ በጣም ወፍራም ነው። ይሄው እኔ ስለጨረስኩት ነው። የት እንዳደረስኩት እንግዲህ ወረቀት አለው። የት እንዳደረስኩት እዩት። እጋዛለሁ አጠገቤ ስለሆነ ማለት ነው። ወደኛ አካባቢ ያላችሁ ሰዎች አቡሄል ማለት ነው ገዝቼ እልክላችኋለሁ የምር። እና ይሄ ቅባት እንግዲህ ይሄ ራሱ የእህቴ ልጅ ነው የገዛችልኝ። 10 ብር በሉት። ይሄ ራሱ ለእሷ አንድ ለእኔ አንድ ነው የገዛቸው። 10 ብር ነው ይሄ ራሱ ማለት ነው። ስለዚህ ይሄን ስንት እንደሚሸጡት ታውቃላችሁ? እግዚአብሔር 25 ብር ምናምን ኦንላይን ላይ እነሳራ ምናምን። ስለዚህ አትበሉ ወገኖቻችን። ከኦንላይን ላይ ወርቅ የምገዙ
ምናምን የምገዙ ማንኛውም የሚበላ ነገር ከኦንላይን ላይ የምገዙ ራሳችሁን ብጠብቁ ማለት አትግዙ አይደለም፣ ነገር ግን ልኬታ ሊኖረው ይገባል። ሚዲያ ላይ ሊያተርፉ ስለሆነ የሚገዙት፣ እኛ ደግሞ የማንም ማትረፊያ አይደለንም፣ ራሳችንን ማወቅ ይኖርብናል። ይሄ ደግሞ ለፀጉር መቀቢያ በጣም አሪፍ ነው። ይሄንንም የህቴሌ ነው የገዛችልኝ። የህቴሌ ማለት ግን በጣም ነው የማበዛው ማለት ነው። እሷ መቼም አክስቴ ያረገችልኝ አትልም፣ የማረገው ነገር ስለሌለ ማለት ነው። ኤኒዌይስ ተጠቀሙ ማለት ነው። ቫልዚን ደግሞ ማታ ማታ ለፊታችሁ ተጠቀሙ፣ በጣም አሪፍ ነው። ይቺ ቅባት አሁን ውድ ናት፣ ውድ ይችን የምታህል ቅባት ስንት ነች? 4 ብር ከ25 ሳንቲም ቫልዚን ማለት ነው። ጧት ማታ ማታ ብትቀቡ ወዝ ይተፋል አሉ። እኔ እንግዲህ እየተቀባሁ ነው፣ እንደ ማዳይትም ጣል እያረገብኝ ነው። ግን ምን ታረጉታላችሁ? ያለ ነው። ግን እግዚአብሔር ይመስገን ደህና ነኝ እንጂ ማማረርማ የለብኝም። እግዚአብሔር ይመስገን በማንኛውም መልኩ እሱ በአምሳሉ እያደረገ እዛ አደርሶኛል እና እግዚአብሔር ይመስገን። ቤተሰብ ይሄን ቅባት እንድትጠቀሙት ብዬ እንግዲህ ዛሬ ይዤላችሁ መጥቻለሁ። ተጠቀሙት። ፎከስ ያደረኩት እዚህ ላይ ነው። ያው ይሄን ቫቲካ ሁሉም ሰው አስጎብኝቷቸዋል፣ ይሄኔ ገዝታችሁታል ብዬ አስባለሁ። ነገር ግን ይሄን ቅባት ኦንላይን ላይ ነው የምናየው፣ ፌስቡክ ይኖራል፣ በማስታወቂያ ይኖራል። ስለዚህ ይሄን አልተጠቀማችሁ ሊሆን ስለሚችል ቤተሰብ ተጠቀሙት። እንግዲህ አብሬያችሁ የቆየሁትኝ ሩሃማ ነኝ። ስለነበረን ቆይታ ከልብ አድርገን እናመሰግናለን። ያው ፀጉሬን ያልቀባሁት ትናንት ስለቀባሁት ነው፣ እንትኑን ማለት ነው። ይሄንን ስለቀባሁት ፀጉሬን አልቀባሁትም። ኦልሬዲ ላሳያችሁ ነው እኔ የመጣሁትኝ። እንግዲህ በዚህ መልኩ ፀጉራችን እያደገ ነው። አይመስላችሁም እንዴ? እድገት ላይ ማን ያለ ነው። በፀጉራችን እንኳን እንኩራ እንጂ መቼም ሌላ ነገር የሚያኮራ ያለ የሚታይ አይመስለኝም። ቤተሰብ ከራስ በላይ ንፋስ፣ ራሳችሁን ተቆጣጠሩ ባላችሁ ጊዜ። እንግዲህ እኛም ደግሞ ፈልጉ ታገኛላችሁ። ፀጉሬ ካውያ የሚቆርጠው ማለት አያችሁት፣ ለራሱ ጉንድሽ ነው በጣም ያደገው። እግዚአብሔርን እንደዚህ ጋር ነበረ እና አድጓል። በጣም ጉንድስ አድርገውት ከዚህ ከመሀል ማለት ነው አያችሁት፣ ከመሀል ጎንድሰውታል። እና ፀጉር ቤት ደግሞ ካውያ እጅግ አታብዙበት ፀጉራችሁን፣ ምክንያቱም እሳት በጣም ነው የሚበጣጥሰው። እኛ ደግሞ ፀጉራችን ለመርዘም ለምን እያለን ካውያ ነው እንትን የምንለው። ይሄ በቃ ምን አለ በቃ እንደዚህ ብንጠቀመው ምንም አላለም። ምክንያቱም ይሄን ለማለስለስ ሲባል እንትን ማለት ፀጉራችንን በጣም ነው እሳት ሲበላው እንትን የሚለው። ስለዚህ ትንሽ እንኳን ብኮን የሆነ እንትን ደግሞ ይሄ ምን ነው የሚባለው ኮንዲሽነር በጣም ፀጉር እንትን ይላላሉ ለፍሪዝ ማለት ነው። እኔ አላቅም ነበረ፣ ምክንያቱም ፈርጄ እንኳን አላቅም። ብዙ ጊዜ ይታጠብበታለሁ ማለት አሁን ላይ ደግሞ በቃ በሻምፖ ብቻ ነው የምታጠበው፣ ምክንያቱም በጣም እንትን ይላላሉ ይበጣጥሳሉ። እየሞከርኩት ነው። ባልቀባ ባልታጠብ በሻምፖን ብታጠብም ያው ነው። ስለዚህ ያው ስለሆነ እኔ ምንም እንትን አላልኩበትም ማለት ነው። ኮንዲሽነር አላደርግበትም እና ቤተሰብ እኔ ኮንዲሽነር አልጠቀምበትም ማለት ነው። ኮንዲሽነር የምትጠቀሙ ልጆች እስቲ ትንሽ ጊዜ አቆሙት ማለት ነው። ምክንያቱም ፀጉር በጣም ነው የሚጎዳው አለው። እኔ አላውቅም። ፀጉራችንን ጫፉን ያለሰልሳ ይመስለኝ ስሩን ያለሰልስ ይመስለኝ ልድስ አድርጌ ነው የምቀባው እና አሁን ላይ ስላቆሙትኝ እናንተም ደግሞ እስኪ አቁሙና ሞክሩት። በጣም አሪፍ ነው ማለት ነው። እውነት ለመናገር ቤተሰብ እንግዲህ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ባይ ባይ።